በጦርነት ለተጎዳው የትግራይ ሕዝብ የሚሰጠው የአስቸኳይ እርዳታ እየተሟጠጠ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በእንግሊዝኛ ምህጻሩ አስታወቀ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ ትግራይ ውስጥ የሰፈሩ የኤርትራ ስደተኞች የከፋ ችግር ላይ ወድቀዋል ይላል። የሱዳን ጸጥታ አስከባሪዎች በሰላማዊ ሰልፈኞች ላይ የሚፈጽሙትን ግፍ የሀገሪቱ የፍትህና የህግ ባለሙያዎች አወገዙ። ዩናይትድ ስቴትስ በበኩሏ ሱዳን ውስጥ የሲቪል አስተዳደር ካልተመሰረተ ለሱዳን የምትሰጠውን እርዳታ እንደማትቀጥል አስጠነቀቀች። የሱዳን ወታደራዊ መሪዎች 15 ሚኒስትሮችን ትናንት ሾመዋል። የዩናይትድ ስቴትስና የሩሲያ ውጭ ጉዳይ ሚኒስትሮች በዩክሬን ሰበብ የገጠሙትን ፍጥጫ ለማስወገድ ያደረጉት ውይይት ግልጽና ገንቢ እንደነበር በየፊናቸው አስታወቁ። ይሁንና ሁለቱ ሚኒስትሮች በየፊናቸው በሰጡት መግለጫ አንዳቸው ሌላቸውን መንቀፋቸውን እንደቀጠሉ ነው። ዜናው በዝርዝር በጦርነት ለተጎዳው ለትግራይ ሕዝብ የሚሰጠው የአስቸኳይ እርዳታ እጅግ ዝቅተኛ ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አስታወቀ። የዓለም አቀፉ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በምህጻሩ እንዳስታወቀው ትግራይ ውስጥ ያለው የምግብና የነዳጅ ዘይት ክምችት ሙሉ በሙሉ እየተሟጠጠ ነው። የፈረንሳው ዜና አገልግሎት አዣንስ ፍራንስ ፕሬስ የኦቻን መግለጫ ጠቅሶ እንደዘገበው በትግራይ ክልልና አካባቢው በሚደረገው ውጊያ ምክንያት ከሰመራ ወደ መቀሌ የሚላከው የአስቸኳይ እርዳታ ካለፈው ታህሳስ መጀመሪያ ጀምሮ ተቋርጧል። የአፋር ክልል ርዕሰ ከተማ የሰመራ መቀሌ መንገድ ወደ ትግራይ እርዳታ የሚላክበት ዋነኛው መስመር ነው። ወደ ትግራይ ሊጓጓዝ የተዘጋጀ 2400 ቶን የምግብ እርዳታና ሌሎች የእርዳታ ቁሳቁሶች አሁንም ሰመራ ውስጥ መከማቸታቸውን ዓለም አቀፉ ድርጅት አስታውቋል። ይህ በእንዲህ እንዳለ ትግራይ ውስጥ በየመጠለያ ጣቢያው የሰፈሩ የኤርትራ ስደተኞች ሕይወት አደጋ እንደተጋረጠበት የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ዛሬ እንዳስታወቀው በጦርነቱ ምክንያት የስደተኞቹ ኑሮ ከጊዜ ወደ ጊዜ እያሽቆለቆለ ነው። የኮሚሽነሩ ቃል አቀባይ ቦሪስ ቴሽሪኮቭ እንዳሉት የድርጅቱ ሰራተኞች በቅርቡ ማይ አይኒና አዲ ሐሩሽ በሚባሉ አካባቢዎች የሰፈሩ ስደተኞችን መጎብኘት ችለዋል። አካባቢው ከ3 ሳምንታት በፊት የአየር ድብደባ ከደረሰበት ወዲህ የድርጅቱ ሰራተኞች ስደተኞችን መጎብኘት አልቻሉም ነበረ። የስደተኞቹን መጠለያ የጎበኙት ባልደረቦቻቸውን የጠቀሱት ቃል አቀባይ ቴሽሪኮቭ እንደሚሉት ኤርትራውያኑ ስደተኞች በቂ ምግብ፣ መድኃኒትና ንጹሕ የመጠጥ ውሃ አያገኙም። ቃል አቀባዩ አክለው እንዳሉት ባለፉት 6 ሳምንታት ውስጥ ብቻ 20 ስደተኞች በመድኃኒት እጦት መሞታቸውን ስደተኞቹ አስታውቀዋል። ዓለም አቀፉ ድርጅት ትግራይ ውስጥ የሚገኙ 25,000 የኤርትራ ስደተኞችን ሌላ ቦታ ለማስፈር ተኩስ እንዲቆም ጠይቋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት አሁንም የአማራ ክልል ዋግ ኽምራ ብሔረሰብ አስተዳደርን ዞን ሙሉ በሙሉ ለቆ አለመውጣቱን የዞኑ ባለሥልጣናት አስታወቁ። የዞኑ ምክትል አስተዳዳሪ ተስፋዬ ገብሬ ዛሬ በተለይ ለዶይቼ ቬለ እንደተናገሩት ህወሓት አበርገሌና ጻግቢጅ የተባሉ ወረዳዎችን አሁንም ይቆጣጠራል። የዙቃላ ወረዳ አንድ ቀበሌንም በህወሓት እጅ እንደሚገኝ ምክትል አስተዳዳሪው አስታውቀዋል። አቶ ተስፋዬ እንደሚሉት የህወሓት ታጣቂዎች በሚቆጣጠሯቸው አካባቢዎች የሚኖረውን ህዝብ እያንገላቱትም ነው። አሁን ሙሉ በሙሉ እንደ ብሔረሰብ አስተዳደር ነፃ ነው ብሎ መውሰድ አይቻልም። ህዝቡንም እየገቡ ትንሽ የማስቸገር ሁኔታዎች አሉ። የማሰቃየት፣ የመደብደብ ሰቆጣ ከተማ፣ ሰቆጣ ዙሪያ፣ ጋዝጊብላ፣ ዳህና፣ እነዚህ ሻህላ ከጠላት ነፃ ናቸው። ዝቋ ላይ የተወሰነ አንድ ቀበሌ ላይ ይነሳሉ። የባህር ዳር ወኪላችን አለምነው መኮንን ምክትል አስተዳዳሪውን ጠቅሶ እንደዘገበው አካባቢው በጦርነት ከመጎዳቱ በተጨማሪ በተደጋጋሚ ድርቅ የሚጠቃ በመሆኑ የኢትዮጵያ መንግስትና ግብረሰናይ ድርጅቶች የሚሰጡት እርዳታ ለችግረኛው ህዝብ በቂ አይደለም። ይህ ዶይቼ ቬለ ነው። ከደቡብ ሱዳን ድንበር ተሻግረው ጋምቤላ መስተዳድር የገቡ ታጣቂዎች ትናንት በአንድ መኪና ላይ ተኩስ ከፍተው 8 መንገደኞችን ገደሉ፣ ሌሎች 5 አቆሰሉ። የጋምቤላ ክልል የሰላምና የጸጥታ ምክትል ኃላፊ ኦቱ ኡኮት እንዳሉት
ከደቡብ ሱዳን የተሻገሩት የሙርሲ ጎሳ ታጣቂዎች ከትናንት በፊትም ኑዌር ዞን ሕፃናትንና ከብቶችን ዘርፈዋል። የዘረፏቸውን ሰዎች ብዛትና ከብቶችንም ጭምር አልጠቀሱም። የባህር ዳር ወኪላችን አለምነው መኮንን እንደዘገበው በትናንቱ ጥቃት የተገደሉት ሰዎች በአንድ የመንግሥት መኪና ተሳፍረው ካንካን ከተባለ ቦታ ዋንት ወደ ተባለ ስፍራ በመጓዝ ላይ የነበሩ ነበሩ። በሚጓዙበት መኪና ላይ ድንገት በተከፈተ ሩምታ ከተገደሉት መካከል የመንግሥት ባለሥልጣናት እንደሚገኙበት አቶ ኡቶ አስታውቀዋል። የመንግስት መኪና ነው። ግለሰቦች እዛ የነበሩ የመንግስት ሰራተኞች አሉ፣ ቀበሌ አመራሮች አሉ። ከማህበረሰብም መኪና ውስጥ የተሳፈረ ነበረ። ይህን መኪና ነው ያው ይህ ጥቃት ከተፈጠረ በኋላ ያለው ጸጥታ ኃይል አስማርተናል። አሁን እየተከታተሉ ነው ያለው። ልዩ ኃይሎች አሉ፣ ሚሊሻዎች አሉ። እዚህ በማቀናጀት ልከናቸዋል። አሁን እየፈተሹ ነው ያለው። ድርጊት ፈጻሚዎች ተገቢ ቅጣት ለመስጠት እየተንቀሳቀስ ነው። የደቡብ ሱዳን የሙርሲ ጎሳ ታጣቂዎች ድንበር እየተሻገሩ በየጊዜው ሕፃናትና ከብቶችን ይዘርፋሉ፣ አዋቂዎችንም ይገላሉ። የሱዳን ጸጥታ አስከባሪዎች ወታደራዊ ገዢዎችን በሚቃወሙ ሰልፈኞች ላይ የሚወስዱትን የኃይል እርምጃ የሀገሪቱ የፍትህ ባልደረቦችና ዳኞች አወገዙ። የሱዳን ወታደራዊ ገዢዎች ባለፈው ጥቅምት አጋማሽ ያደረጉትን መፈንቅለ መንግስትና መፈንቅለ መንግስቱ ያስከተለውን መዘዝ የሚቃወሙ ወገኖች በየከተማው የሚያደርጉት የአደባባይ ሰልፍና ተቃውሞ አሁንም እንደቀጠለ ነው። ጸጥታ አስከባሪዎች ሰልፈኛውን ለመበተን በወሰዱት የኃይል እርምጃ በትንሹ 72 ሰልፈኛ ገድለዋል፣ ከ2000 በላይ አቁስለዋል። 55 የሱዳን ዳኞች ትናንት ለሀገሪቱ የፍትህ ጉዳዮች የበላይ ኃላፊ ባቀረቡት አቤቱታ የሱዳን ወታደራዊ መሪዎች መፈንቅለ መንግስቱን ካደረጉበት ጊዜ ጀምሮ ቀደም ሲል የተደረገውን ስምምነቶች በሙሉ ጥሰዋል፣ ራሳቸውን መከላከል በማይችሉ ሰላማዊ ሰዎች ላይም ከፍተኛ ግፍ አድርሰዋል በማለት ይወነጅላሉ። ዳኞቹ የኃይል እርምጃው በአስቸኳይ እንዲቆምና እስካሁን የደረሰው እንዲመረመር አሳስበዋል። የሱዳን ዳኞችና ጠበቆች ከዚህ ቀደም መንግስትን ለማውገዝ ብዙም አይደፍሩም ነበረ። የዩናይትድ ስቴትስ ባለሥልጣናትም የሱዳን ወታደራዊ መሪዎች ሰላማዊ ሰዎችን ማስገደላቸውን እንዲያቆሙ አሳስበዋል። ከሱዳን መሪዎች ጋር ካርቱም ውስጥ የተነጋገሩት የዩናይትድ ስቴትስ የአፍሪቃ ጉዳይ ረዳት ውጭ ጉዳይ ሚኒስትር ሞሌፊ እና የአፍሪቃ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ እንዳሉት መንግሥታቸው የሱዳን ሰላማዊ ሰልፈኞችን መገደል፣ መቁሰል፣ መንገላታትን ያወግዛል። ዩናይትድ ስቴትስ የጥቅምቱን መፈንቅለ መንግሥት በመቃወም ያቋረጠችውን እርዳታ ለሱዳን የምትሰጠው የኃይል እርምጃው ሲቆምና የሲቪል አስተዳደር ሲመሰረት ብቻ እንደሆነ በድጋሚ አስታውቃለች። ይሁንና የሱዳን ወታደራዊ መሪ ጀኔራል አብዱልፈታህ አልቡርሃን የባለሙያዎች ካቢኔ እንዲመሰርቱ ሁለቱ የአሜሪካ ዲፕሎማቶች ተስማምተዋል። ጄኔራሉም ከሁለቱ የአሜሪካ ዲፕሎማቶች ጋር ከተነጋገሩ በኋላ ትናንት ማታ 15 ሚኒስትሮችን ሾመዋል። ምዕራባውያን መንግስታትና ሩሲያ በዩክሬን ሰበብ የገጠሙትን ወታደራዊ ፍጥጫ ለማርገብ የዩናይትድ ስቴትስና የሩሲያ ውጭ ጉዳይ ሚኒስትሮች ዛሬ ያደረጉት ውይይትን ግልጽና ገንቢ በማለት አደነቁት። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የሩሲያ አቻቸው ሰርጌይ ላቭሮቭ ጄኔቭ ስዊዘርላንድ ውስጥ ከተነጋገሩ በኋላ በየፊናቸው እንዳሉት ውይይቱ ለዲፕሎማሲያዊ መፍትሄ አበረታች ነበረ። ይሁንና አንዳቸው የሌላቸውን ጥያቄ ለማሟላት አሁንም ሁለቱም እያቅማሙ መሆናቸውን ውጭ ጉዳይ ሚኒስትሮቹ አልሸሸጉም። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለጋዜጠኞች እንደነገሩት ሩሲያ ጥያቄዋ እንዲመለስላት ከፈለገች እኛን የሚያሳስበን ያሉትን ጉዳይም ሞስኮ መመለስ አለባት። እኛ ውዝግቡ በዲፕሎማሲና በምክክር እንዲፈታ የጋራ አቋም ይዘናል። የዛን ያህል ሩሲያ የፍጥጫና የግጭት መንገድን ከመረጠች ከፍተኛ አጸፋ ለመስጠት እንደ ጸናን ነው። ሩሲያ በቅርቡ ሳምንታት ያነሳችውን የጸጥታ ስጋትን በተመለከተ የዩናይትድ ስቴትስና የአውሮፓ ሸሪኮቿና ተባባሪዎቿ በተመሳሳይ አጸፋ መንፈስ ተገቢውን ምላሽ ለመስጠት ዝግጁ መሆናቸውን ለሚስተር ላቭሮቭ ነግሬያቸዋለሁ። ይህ ማለት ባጭሩ ሩሲያ እኛን ለሚያሳስበን ጉዳይ ተገቢውን መልስ መስጠት ይገባታል። ዩናይትድ ስቴትስና ተባባሪዎቿ ሩሲያ ዩክሬንን ለመውረር እየተዘጋጀች ነው በማለት በተደጋጋሚ ይወቅሳሉ። ሩሲያ በአንጻሩ ምዕራባውያን መንግስታት ሞስኮን የሚወቅሱት
ዩክሬንና ሌሎች የቀድሞ የሶቪየት ኅብረት ሪፐብሊኮችን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ለማድረግ የወጠኑትን ሴራ ለመሸፈን ነው ባይ ናት። ውጭ ጉዳይ ሚኒስትር ላቭሮቭም ዛሬ በሰጡት መግለጫ ይህንኑ ደግመውታል። Наши озабоченности по поводу невымышленных угроз, የኛ ስጋት ምናባዊ አይደለም። ማንም ሊደብቀው የማይችለው ተጨባጭ እውነት ነው። ዩክሬንን በጦር መሳሪያ ማጥለቅለቅ፣ በመቶ የሚቆጠሩ የምዕራባውያን የጦር አሰልጣኞችን ወደ ዩክሬን ማዝመት፣ አሁን ደግሞ ከኔቶ ወደ ኋላ የቀረ የመሰለው የአውሮፓ ህብረት የራሱን ወታደራዊ ተልዕኮ ለመመስረት ይፈልጋል። ይህ በጣም የሚገርም ነው። ምክንያቱም የአውሮፓ ህብረት ይህን የሚያደርገው የምር በሆኑ ድርድሮች ላይ ስለማይሳተፍ መኖሩን ለራሱ ለማሳወቅ ፈልጎ ነው። የሁለቱ ሀያላን መንግስታት ውጭ ጉዳይ ሚኒስትሮች ስለ ዩክሬን ሰላም፣ ጸጥታና ደህንነት ሲነጋገሩ ራሷ ዩክሬን አልተወከለች።